የዛሬ 3 ሳምንት ሞዴል እንወስዳለን። ሞዴል እንጀምራለን። እሺ የዛሬ 3 ሳምንት ማለት ነው። ዛሬ እነዚህን ቶፒኮች ከቨር እናደርጋለን ማለት ነው። እንግዲህ ከዩኒቶቹ በጠቅላላ የመጨረሻ ሰፊ ዩኒት ላይ ያስቀምጥነው የምታስታውሱ ከሆነ ኤሌክትሪክሲቲ ነው። አንድ ቻፕተር ቢሆንም እስከዛሬ ድረስ ሁሉንም እንደ አንድ ቻፕተር ነው ያየነው። ኤሌክትሪክሲቲ ላይ ስንመጣ ግን ኦልሞስት 12 ሜን ፖይንቶች ነው የሚይዘው። ቴክስት ቡካችን ላይ ብናየው 12 ሜን ፖይንት የያዘ ብቸኛው ቶፒክ ኤሌክትሪክሲቲ ብቻ ነው። ሌሎቹ በጠቅላላ 7 8 ትናንሽዬ ናቸው። የሱ ግን በጣም ሰፊ ነው። ስለዚህ ሁለት ቦታ ከፈል ነው ኤሌክትሪክሲቲን ሴክሽን 1 እና ሴክሽን 2 ብለን። ሴክሽን 1ን ከዚህ በፊት ጨርሰናል። አሁን የምትቀረን ሴክሽን 2 ናት። ሴክሽን 2 ላይ ደግሞ የመጨረሻው ቶፒኮች እነዚህ ናቸው። እስከዛሬ ከተማርናቸው ሁላ ትንሽዬ አስቸጋሪ የሚባሉት እነዚህ ናቸው። ከዚህ በኋላ ያሉት ኤሌክትሮማግኔቲዝም እና ቤዚክ ኤሌክትሮኒክስ፣ ስፔሻል ኤሌክትሮማግኔቲዝም ቁጥር ማባዛት ነው። ከባድ ነገር የለውም። ቤዚክ ኤሌክትሮኒክስ ላይ ስትመጡ ፐርፐዛቸውን መናገር ነው። እያንዳንዱ ዲቫይስ ይሄ ነው ጥቅሙ፣ ይሄ ነው ጥቅሙ፣ ይሄ ነው ጥቅሙ፣ ይሄ ነው ጥቅሙ የሚለውን ነው እያየን ነው። የሚከብድ ነገር የለውም ማለት ነው። በቃ የመጨረሻ ከባዱ ብለን የምናስበው ይሄኛው ቶፒክ ነው። ይሄን ዛሬ እናጠናቃለን። ከዚህ በኋላ የሚቀሩት 2 ሳምንታቶች በጣም ቀላል ነው ትምህርቱ። በጣም ቀላል ማለት በጣም ቀላል ነው። በቃ ዳይሬክሽን ራይት ሃንድ ሩል እንዴት እንጠቀማለን፣ ኪው ቪ ቢ ማባዛት የሚሰጣችሁ ምንም ወሰብሰብ ያለ ኮንሰፕት የለውም። ፊት ለፊት ግን እንዳይደብራችሁ ብቻ ለማጣፈጥ ሞክራለሁ። ቀጣዩን የምንማረው ኤሌክትሮማግኔቲዝም ነው። ቀዳሚ የምንጀምረው እናጣፍጠዋለን። ከዛ ቤዚክ ኤሌክትሮኒክስ ነው፣ እናጣፍጠዋለን። ድርቅ ያለ ነገር ነው ግን ለማጣፈጥ እንሞክራለን ማለት ነው። ስለዚህ ዛሬ የመጨረሻውን ቶፒክ እናያለን ማለት ነው። ኪርኮፍስ ሩል ወይም ኪርቾፍስ ሩል ብለ ያስቀምጠዋል። ከርቹፍ ነው በአብዛኛው ምንለው ኢትዮጵያ ውስጥ ከርቹፍ ሩል። እኔ የዛሬ ዓመት እንዴት ፕሮናውንስ እንደሚደረግ በጣም ተለማምጄ ነበር፣ ግን ከርቹፍ እያልኩ ነው ከዛም በኋላ ያስተማርኩት። ከርቹፍ ነው የምለው እና ፕሮናውንስ እናደርገው ኪርኮፍስ ይሆናል ወይም ደግሞ ኪርቾፍስ። ኪርቾፍስ ጀርመንኛ ነው፣ ኪርኮፍስ ስንለው እንግሊዝኛ ይሆናል ማለት ነው። ስለዚህ ኪርኮፍስ ብለን ነው የምናነበው ማለት ነው። አይ ኪርቾፍም ብላችሁ ማንበብ ትችላላችሁ፣ ግን ኪርቾፍ በአማርኛ ጻፉት። ስላው ላይ ምንም ችግር የለም። እንደኔ የሚከብዳችሁ ካላችሁ ኪርቾፍ ብላችሁ ጻፉበት። ከላው ላይ ከርቹፍ ሩል እንዳትሉ ነው ትላላችሁ። አትሉ ምንድን ነው የምትሉት? ኧረ እባክህ ረቅ። እሺ ሰልጥነናል። እሺ እንመለስና ወደ ኋላ ላስታውሳችሁ። ኤሌክትሪክሲቲ ብለን ነበር የጀመርነው። ከዚህ በፊት የነበረውን ዩኒት የምታስታውሱ ከሆነ ይሄን ኤሌክትሪክ አሁን ዝም ብላችሁ ተከተሉ። እሺ ኤሌክትሪክሲቲ የሚባለው ጽንሰ ሀሳብ ኢንዲኬት የሚያደርገን ወይም ኤሌክትሪክሲቲ ኢትስ አ ሰከንደሪ ሶርስ ኦፍ ኢነርጂ ነው ተባባል። ኢነርጂ ነው። ዋት ካይንድ ኦፍ ኢነርጂ አስ ኤ ሪዛልት ኦፍ በምን ምክንያት የሚገኝ ነው? አን ኤግዚስተንስ ኦር ሙቭመንት ኦፍ ቻርጅድ ፓርቲክል። ቻርጅድ ፓርቲክሎች ካሉ ወይም ቻርጅድ ፓርቲክሎች የሚንቀሳቀሱ ከሆነ ምን ጊዜም ኤሌክትሪክሲቲ አለ። ኤሌክትሪክሲቲ ኢነርጂ ነው፣ ሶርስ ኦፍ ኢነርጂ ነው። ኤሌክትሪክሲቲ በመጠቀም ላይት እናገኛለን። ኤሌክትሪክሲቲ በመጠቀም ስቶቭ እናገኛለን፣ ሂት እናገኛለን፣ ወዘተረፈ። ተስማምተናል አይደል? ስለዚህ ይሄን ኤሌክትሪክሲቲ ሁለት ቦታ ከፈል ነው። ቻርጆች ሲቆሙም አለ፣ ቻርጆች ሲንቀሳቀሱም አለ። ቻርጆች ሲቆሙ ያለውን ምን ብለን ሰየምነው? ስታቲክ ኤሌክትሪክሲቲ አይደል? ስታቲክ ኤሌክትሪክሲቲ። ኦኬ ቻርጆቹ ሲንቀሳቀሱ ያለውን ደግሞ ምን ብለን ሰየምነው? ከረንት ኤሌክትሪክሲቲ አለ እና ሁለት ቦታ ከፈል ነው። ስታቲክ ማለት ቀጥተኛ ትርጉም ስታቲክ መቆም ነው። ከረንት ማለት ደግሞ መፍሰስ ነው። ዊንድ ከረንት፣ ወተር ከረንት መፍሰስ ማለት ነው። ሲፈሱ ማለት ሲንቀሳቀሱ ማለት ነው። ስለዚህ በሁለት ሴክሽን አጠናን። ኦልሞስት ይሄንን 1-2 ሳምንት ወሰደብን ልበል። ይሄንንም እንደዛው አካባቢ ብቻ በጣም ሰፊ ታይም ወሰደብን። ስታቲክ ኤሌክትሪክሲቲ እና ከረንት ኤሌክትሪክሲቲ ብለን ይዘምር ጀምር። እንግዲህ ስታቲክ ኤሌክትሪክሲቲ ስንል እዚህ ጋር በጣም የሚደጋገመው ቃል እዚህ ውስጥም እዚህ ጋር ቻርጆቹ ቆመዋል፣ እዚህ ጋር ቻርጆቹ ይንቀሳቀሳሉ። ቻርጅ የሚል ጽንሰ ሀሳብ አለ ማለት ነው። ስለዚህ ይሄ ቻርጅ ምንድነው ብለን በተንም ቻርጅ ዘ ፕሮፐርቲ ኦፍ ማተር ዳት ኤክስፒሪየንስ አን አትራክቲቭ ኦር ሪፐልሲቭ ፎርስ ዲው ቱ አን ኤግዚስተንስ ኦፍ አናዘር ቻርጅ። አንድ ቦታ ላይ ሌላ ቻርጅ በመኖሩ ምክንያት የሆነ ነገር ሲስበን ወይም ደግሞ ሲገፋን ያን ኤክስፒሪየንስ እንድናደርግ ሰዎችን ሲጨብጥ ንዝር እንዲለን ምናምን ያንን ኤክስፒሪየንስ እንድናደርግ ውስጣችን ያለ ባህሪ ነው ይሄ ቻርጅ ብለን የምንጠራው አለ። ከዛ አለፋልና ይሄ ቻርጅ የተለያየ አይነት ኔቸር አለው። ለምሳሌ አንደኛው ኔቸሩ ቻርጅ ኢዝ ናይዘር ክሬትድ ኖር ዲስትሮይድ ኤንድ አዘር ዋን ኢዝ ላይክ ቻርጆች ሪፔር ይደረጋሉ፣ ላይክ ቻርጆች አትራክት ይደረጋሉ የሚል ጽንሰ ሀሳብ አስቀምጠናል አይደል? ቻርጅ ኢዝ ኳንታይዝድ ብለናል። ኤን ታይምስ ኢ አድርገን ማስቀመጥ እንችላለን የሚል ጽንሰ ሀሳብ ማለት ነው። ከዛ ሎስ ኦፍ ኤሌክትሮስታቲክስን አየን። ላይክ ቻርጆች ይገፋፋሉ፣ ላይክ ቻርጆች ይሳሳባሉ። ፖዚቲቭ እና ፖዚቲቭ ይገፋፋሉ፣ ኔጌቲቭ እና ኔጌቲቭ ይገፋፋሉ። ፖዚቲቭ እና ኔጌቲቭ ግን ይሳሳባሉ። ስለዚህ የሚሳሳቡበት ፕሮባቢሊቲ ትንሽ ነው የሚገፋፉበት ፕሮባቢሊቲ ትልቅ ነው። ሁለቱም ፖዚቲቭ ከሆኑ ይገፋፋሉ፣ ሁለቱም ኔጌቲቭ ከሆኑ ይገፋፋሉ። ተግባባን አይደል? እነዚህ ጽንሰ ሀሳቦች አንስተናል። ከዛ ወረዳልና ፎርስስ ቢትዊን ቻርጅ
ኮሎምበስ የሚባል ሰው ያስቀመጠልን ኮሎምበስ ምን አለ force has directly proportional with the product of the charge and also it has inversely proportional with the square of the distance between them so f አለና እቺን ወደ ኢኩዌሽናል ምልክት ቀየርን here we have q1 here we have q2 1 over r square ማለት ከስራ r square አለ ነው ነገር ግን እንዲህ ብሎ አላበቃም some constant አለች ካልኩሌት ያደርጉት ሁሉ አንድ ኮንስታንት መጣች we call that k electrostatic constant 9 times 10 raised to 9 given ስለሆነች ብዙ አታስጨንቀንም ስለዚህ force ከproduct of the charge ጋር directly proportional force ከዲስታንሱ ጋር ኢንቨርስሊ ፕሮፖርሽናል አለ የለውም force ከስኩዌር ኦፍ ዘ ዲስታንስ ጋር ነው ስኩዌሯን እንዳረሱ ሲጠየቅ ይሄ ጥያቄ እንደዛ ነው በቃ ሚሸውዳችሁ ከዲስታንሱ ጋር ኢንቨርስሊ ፕሮፖርሽናል ነው ያለው ይላል ያሳስታል ሲ ላይ ነው ደግሞ እሱ የሚቀመጠው ከዛ ዲ ላይ የሚላል ከስኩዌር ኦፍ ዘ ዲስታንስ ጋር ይላል ከስኩዌር ኦፍ ዘ ዲስታንስ ጋር ነው አር ስኩዌር ነው እሺ ዶንት ፎርጌት ዳት እነዚህ ጻሳዎች አስቀምጠናል ከዛ በኋላ አለፋልና ኤሌክትሪክ ፊልድን አነሳን ኤሌክትሪክ ፊልድ ደግሞ ስንል ምንድነው አለን ኤሌክትሪክ ፊልድ ስንል ፊልድ ምንድነው አባቴ ፊልድ ይሏል አባቴ ሆነ ክልል ይሏል ፊልድ ቦታ ነው አለን አረብ ቦታ ነው ሪጅን ነው ኤሌክትሪክ ቻርጅ ያለበት ቦታ አይደል it is a region around a charge አይደለም ያለው a region around a charge ተስማማን አረብ በጣም ጥሩ ኤሌክትሪክ ፊልድ እቺን አነሳ ከዛ በኋላ ደግሞ ይሄ ኤሌክትሪክ ፊልድ እዛ አካባቢ ይኑር አይኑር የምናረጋግጥበት ቻርጅ አለች we call that charge test charge which is a positive charge but its magnitude is very small ለምሳሌ q እዚህ ጋር ካለችኝ እቺ ቻርጅ ኤሌክትሪክ ፊልድ እዚህ ጋር ይኑር አይኑር የማረጋግጠው ሌላ ቻርጅ አምጥቼ ነው ላስት ታይም አሳየዋችሁ ለምሳሌ ይሄ ማግኔት ነው ይሄ ማግኔት ይሳብ አይሳብ እዚህ ጋር ሲደረስ ይሳብ አይሳብ የማረጋግጠው በሌላ ማግኔት ነው ሌላ ማግኔት ታመጣና አስቀምጣለሁ ለምሳሌ ላኛው ማግኔት አምጥቼ ሳስቀምጥ ምንም የተፈጠረ ነገር የለም ሪጅኑ አይደለም ማለት ነው አሁንም የለም አንቺ አለች ቆይ እናስተካክለው እሺ የለም አሁን ግን አለ አይቷል ሲገፋው በቃ ስለዚህ ሌላ ያስፈልገናል ያቺ ሌላ ደግሞ ምንላት ቴስት ቻርጅ ናት ፖዚቲቭ ቻርጅ ናት ማግኒቱዷ በጣም ስሞል ነው ተስማማን አይደል ኦኬ ሶ እነዚህ ኤሌክትሪክ ፊልዶች ደግሞ ላይን አላቸው ኢማጂነሪ ላይን we call that electric field line ብለን እንሰይመዋለን ኤሌክትሪክ ፊልድ ላይኖች ደግሞ ፕሮፐርቲ አላቸው አንደኛው ፕሮፐርቲያቸው ምንድነው ኤሌክትሪክ ፊልድ ላይኖች ከፖዚቲቭ ውስጥ ይወጣሉ ወይስ ይገባሉ በቃ ድንገት ነው ግራ ገባኝ ጠፋብኝ አልሸመደድኩትም ድንገት ጠፋብኝ ምንም ችግር የለም ኤሌክትሪክ ፊልድ ነው ማረጋግጠው በቴስት ቻርጅ ነው ቴስት ቻርጅ አስቀምጣለሁ ከዛ ደግሞ ኔጌቲቭ ቻርጅ እዚህ ከፈለኩኝ እዚህ ማስቀምጣለሁ ምንም ችግር የለብኝም ደስ ያለበታል ይሄ ፖዚቲቭ እቺን ፖዚቲቭ ይገፋታል ወይ ይስባታል ተመሳሳይ ናቸው ይገፋታል ይገፋታል አይደል ይሄን ይገፋታል ወጣ ማለት ነው ከውስጡ ኔጌቲቭ ውስጥ ፖዚቲቭን ይገፋል ይስባል ከፖዚቲቭ ውስጥ ወጥቶ ምን ውስጥ ይገባል ኔጌቲቭ ውስጥ ይገባል ስለዚህ ከፖዚቲቭ ይወጣሉ ኦሪጂኔት የሚያደርጉት የሚነሱት ከፖዚቲቭ ነው የሚገቡት ደግሞ ኔጌቲቭ ውስጥ ነው they do not cross each other ክሮስ አይደራረጉም እርስ በርስ አይቆራረጡም ተግባባና ፕሮፐርቲያቸው ነው ግን እናንተ ሲሸመድሩ ሐሳባዊ መስመር ነው ለምንድን ነው የሚቆራረጠው ኢማጂነሪ ነው ሐሳብ ውስጥ ያሉ መኪኖች ሊጋጩ አይችሉም I mean ሆም ብለህ ካላጋጫቸው በስተቀር ሐሳብ ኢማጂነሪ ነው ኢማጂነሪ ላይቸው they do not cross each other የሚል ሐሳብ አስቀምጠናል ከፖዚቲቭ ተነስተው ወደ ኔጌቲቭ ይገባሉ አልን ከዛ ኤሌክትሪክ ፊልድ ስትሬንግዝ ናየን ኤሌክትሪክ ፊልድ ስትሬንግዝ ማለት kq over r ስኩዌር ነው የሚተሳሳብ አስቀመጥን በዚህ ላይ የተወሰኑ ጥያቄዎችን ሰራን አለፍን ከዛ ኤሌክትሪክ ፖቴንሻል ኢነርጂ ናየን ኤሌክትሪክ ፖቴንሻል ኢነርጂ ማለት ድሮ mgh ነው አለን mg ማለት ፎርስ ኦፍ ግራቪቲ ማለት ነው ታይም ሴት አለ አሁን ደግሞ ፖቴንሻል ኢነርጂ ኤሌክትሪክ ሲሆን ደግሞ ፎርስ ኦፍ ግራቪቲ ፎርስ ኦፍ ኤሌክትሪክ ትሆናለች h ደግሞ r በሚል ትተካለች ኤሌክትሪክ ፎርስ ማለት ደግሞ እዛ ጋር k q1 q2 over what r ስኩዌር ነው ሲባዛ r አለች በዚህ ጣፋጭ ስለዚህ ኤሌክትሪክ ፖቴንሻል ኢነርጂ ማለት kq1 of q2 over what r ነው አለ ከዛ ደግሞ ኤሌክትሪክ ፖቴንሻል እና ኤሌክትሪክ ፖቴንሻል ማለት ደግሞ ኤሌክትሪክ ፖቴንሻል ኢነርጂ ሲካፈል ፐር ዩኒት ቻርጅ ነው ይሄም ደግሞ kq over r ይሰጠናል አለን ከዛ አለፍና ኤሌክትሪክ ፖቴንሻል ዲፈረንስ አየን ይሄ ደግሞ ሲፈለግ ያው VA - VB or VB - V አደረግን if ኤሌክትሪክ ፖቴንሻል ዲፈረንሱ 0 ከመጣ ኢኩፖቴንሻል ላይን ወይ ኢኩፖቴንሻል ሰርፌስ ይባላል ምን ኢኩፖቴንሻል ማለት እኩል የሆነ ፖቴንሻል ሲኖራቸው እነዚህ ሐሳቦች አንሳር ከዛ ካፓሲተር ላይ መጣን ካፓሲተር ስንል ካፓሲተር የመጀመሪያ ስሙ ካፓክስ ነበራለን ወይም ካፓሲታስ የመያዝ አቅም ማለት ነው ኦኬ ነገር ግን ያው ኮንደንሰር ስለነበር ስሙ እንዳይመሳሰል ኦር የሚል ሐሳብ ይጨምሩበት ካፓሲታስ ላይ capacitor the device that hold the charge the device that store charge or energy device capacitor ይባላል አቅሙ ደግሞ ካፓሲታንስ ይባላል ብለን አለፍን ከዛ ኮምቢኔሽን ኦፍ ካፓሲተር አየነ በሲሪስ እና በፓራል ቀዳሚ ጥያቄ ያሰራችሁ በጣም ብዙ ጥያቄ ከዛ ውድቀን ድገሙ ብዬ ውድቀን ጥያቄም ደግመን ሰራችሁ ወርክሺት ተሰጥቷችሁ ከዛ ሴክሽን 2 ላይ መጣ ሴክሽን 2 ላይ ስንመጣ ከረንት ኤሌክትሪክሲቲ ያነሳ ነው ከረንት ማለት ነው የቻርጅ ፍሰት ነው ስለዚህ ከረንት ማለት ቻርጆች ሲፈሱ ማለት ነው ኦኬ ቻርጅ ኦቨር ታይም ነው አለን እሰሳ ዩኒቲስ አምፒር
የሚል ጽንሰ ሐሳብ አነሳን። this current is measured by a device which is called በአምሜትር እንዲለካዋለን። አምፒር ነው። 1 አምፒር ማለት እንግዲህ 1 ኮለም ፐር ሰከንድ ማለት ነው። ወይም ለምሳሌ 20 አምፒር ነው ከረንቱ ማለት 20 ኮለም ኦፍ ቻርጅ በሰከንድ እያለፈን የሚል ሐሳብ ይጠቁመናል አይደል? ከዛ ድሪፍት ስፒድ ኦፍ ኤሌክትሮን አየን። ንስር ላይ አይደለም ግን አሳያችሁ የመጽሐፍ ላይ ስላለ ነካ ነው። ከዛ ኦህምስ ሎ ላይ መጣን። የምታስታውሱ ከሆነ ኦህምስ ሎ ላይ ስንመጣ ምን የሚል ሐሳብ አደረሳን? ኦህምስ ሎ ምንን ያዛምድልን? ቮልቴጅ እና ከረንትን አዛምድልን አይደል? ምን የሚል ሐሳብ አስቀመጣ? ቮልቴጅ ኤንድ ከረንት አስ ዳይሬክትሊ ፕሮፖርሽናል አይደል? ቮልቴጅ ማለት the pressure that push the charge ቻርጆቹን የሚገፋቸው ማለት ነው። ከረንት ደግሞ የሚንቀሳቀሱት ማለት ነው ቻርጆቹ ሲፈሱ ነው። ስለዚህ የሚገፋው ኃይል ሲጨምር የሚንቀሳቀሱት ይጨምራሉ አይጨምሩም? ይጨምራሉ። ቮልቴጅ እና ከረንት ቀጥተኛ ዝምድና አላቸው አይደል? ስለዚህ V = I አለን። ኦህምስ ሎ አፕሊኬብል የሚሆነው ሁሉ ጊዜ at a constant temperature ነው። so if we say it's a constant temperature we have a resistance ወይም ደግሞ በሌላ ሬዚስታንስ ደግሞ የሚቃወም ማለት ነው። ስለዚህ የሚቃወመው ኃይል ሲበዛ የሚያልፈው ነገር ይጨምራል ይቀንሳል። ሬዚስታንስ እና ከረንት ደግሞ ተቃራኒ ዝምድና ያላቸው። ስለዚህ ከዚህ በመነሳት እንኳን ፎርሙላውን እናምጣ ብለን አይ አለ እዚች ጋር እቺን ወደ ኩሪና ምልክት ብትቀይሩ እዚህ ቪ አለ እዚህ ደግሞ አይ ከ1 ኦቨር አር አይደለም ችግር የለም አይደለም አይ አለ 1 ኦቨር አር አይደለም። ስለዚህ ይሄ ማለት I is equal to V over R ክሪስ ክሮስ ብታደርጉት V is equal to I times R. This Ohm's law is applicable only at a constant temperature አለ። ከዛ ወረድን ስለ ሬዚስታንስ አወራን። ፋክተርስ አፌክቲንግ ሬዚስታንስ አለን። የመጀመሪያው ቴምፕሬቸር ነው። ግን ፋክተርስ አፌክቲንግ ሬዚስታንስ ኦፍ ኮንዳክተር and don't forget this there is a big difference between resistor and resistance. ሬዚስተር ዲቫይስ ነው። ሆን ብሎ የተሰራ ዲቫይስ ነው። ኤሌክትሪክ ከረንትን ሊሚት ለማድረግ ኦፖዝ ለማድረግ የተሰራ። ሬዚስታንስ ግን ሬዚስተር ውስጥ ብቻ ነው የሚገኘው። ሁሉም ቦዲ ሬዚስታንስ አለው። all materials have resistance። እኔ ለምሳሌ ሬዚስታንስ አለኝ፣ ቻርጅ የመቃወም ብቃት አለኝ። ይሄ ቾክ አለው፣ ይሄ ቦርድ አለው። ይሄ ቾክ ለምሳሌ አያስተላልፍ ይችላል፣ አያስተላልፍም which means ሬዚስተር ነው ማለት አይደለም። ሬዚስታንስ አለው። ሁሉም ቦዲ ሬዚስታንስ አለው። ሬዚስታንስ ማለት የመቃወም ብቃት ነው። ተግባባን አይደል? አንዳንዶቹ ሬዚስታንሳቸው ደካማ ነው ቶሎ ያስተላልፋሉ እና አንዳንዶቻችን ደግሞ ሬዚስታንሳችን በጣም ሃይ ነው ቶሎ አናስተላልፍም። ተግባባን አይደል? ሬዚስተር ግን ምንድነው? ሆን ተብሎ ለመቃወም የተሰራ ዲቫይስ ነው። ሬዚስታንስ ግን ሁሉም ቦዲ ወንበሩ ሬዚስታንስ አለው። ሁሉም ቦዲዎች ሬዚስታንስ አላቸው ማለት ነው። ኖን ሬዚስቲቪቲ ሬዚስታንስ ማለት እኮ የመቃወም ብቃት ፍሎ ኦፍ ቻርጅን የመቃወም ብቃት ሁሉም ማቴሪያል አለው ሬዚስታንስ። ሬዚስተር ግን እንዲቃወም ሆን ተብሎ የተሰራ ዲቫይስ ነው። ሶሪ ስለዚህ ፋክተርስ አፌክቲንግ ሬዚስታንስ ኦፍ ኮንዳክተር የመጀመሪያው ቴምፕሬቸር አየን። ኮንዳክተር ነው ያልኳችሁ። ቴምፕሬቸር እና ቴምፕሬቸሩ ሲጨምር ሬዚስታንስ ቴምፕሬቸር ሲጨምር ፍጥነታቸው ይጨምራል። ፍጥነታቸው ሲጨምር ይጋጫሉ ማለት አያልፉ ማለት ሬዚስታንሱ ሃይ ነው አይደል? ከዛ ወረድን ቴምፕሬቸርና ሌንግዝ አለን። ሌንግዙ ረጅም ሲሆን የመጋጨት ፕሮባቢሊቲያቸው ትልቅ ነው ትንሽ ነው? ከዚህ ሐዋሳ መኪና ንዱና ከዚህ ፍየል ቤት መኪና ንዱ እኩል አይደለም። ከዚህ ፍየል ቤት ላትጋጩ ስላላችሁ ከዚህ ሐዋሳ ግን የመጋጨት ፕሮባቢሊቲያቸው ትልቅ ነው። ስለዚህ በረዘመ ቁጥር የመጋጨት ፕሮባቢሊቲያቸው ትልቅ ነው። ይጋጫሉ ማለት ካሰቡበት አይደርሱም ማለት የሚቃወሙ ሬዚስታንስ ሃይ ነው። ለዛም ነው በቤታችን ምጣድና በቆጣቢው መካከል ያለው ገመድ ከረዘመ እንደሆነም ቶሎ ላሰማ ትችላለች። አወራና ከኩሽና ጋርም ተያይዞ ወደፊት እንጀራ ማምረት የምንፈልግ ልጆች ብለን ነካን እነዚህ። ከዛ በኋላ ወረድን ኤሌክትሪክ ሰርኪዩት አየን። ኮምቢኔሽን ኦፍ ሬዚስተር ኢን ሲሪስ ኢን ፓራል አየን እና አቆምን። ሬዚስተር አየንና ዛሬ አሜትር፣ ቮልቲሜትር፣ ጋልቫኖሜትር እና እነዚህን ሐሳቦች እናያለን ማለት ነው። በእርግጥ አክቹአሊ እርግጠኛ ባሉንም ኪርኮፍስ ሩልን የመጀመሪያው ሳይሆን ኦልሞስት መጨረሻ አካባቢ ነው የሚቀመጠው። ሌሎቹ ይቀድማሉ። ግን ኪርኮፍስ ሩልን ብንረዳው በእርግጠኝነት ይሄንን ብትረዱልኝ በእርግጠኝነት ዊት ሰም ብሪጅ R1 over R2 is equal to R3 over R4 ሲል እናንተ ነው ድራይቭ የምታደርጉት። ራሳችሁ ድራይቭ ታደርጉታላችሁ። ድራይቭ አድርጉትላችሁ ታደርጉታላችሁ። ዊት ሰም ብሪጅን ራሳችሁ ማምጣት ትችላላችሁ። ፖቴንሻል ዲቫይደንስ ላይም ስንመጣ ይሄን ኪርኮፍስ ሩልን ከተረዳችሁ ከዚህ በኋላ የተሳሰቦች ተቀለ ቀላል ናቸው። ይሄንን ቤዝድ በማድረግ ድራይቭ ማድረግ እንችላለን። በዛው ዊት ሰም ብሪጅ በዛው ቢሰራው ባይሰራው ኪርኮፍ ሩልን በመጠቀም ግን ዊት ሰም ብሪጅን ዴቨሎፕ ማድረግ እንችላለን። አሳያችኋለሁ ማለት ነው። እሺ እንግዲህ አላቅም ኦንላይን ላይ ያሉ ተማሪዎች አላቅም እናንተንም በደንብ ባላቅም ግን ሁሉ ጊዜ በቃ ተማሪ ግራ የሚገባው ቶፒክ ነው ኪርኮፍስ ሩል። ተማሪ ይማራል። እኔም አስተማሪ ኮንኩ በኋላ ነው የገባኝ። ተማሪ በነበርኩ ሰዓት አልገባኝም። ይማራል ግራ ያጋባል ሁሉ ጊዜ። እነ ዋሴም ግራ ገብቷቸው ያለፉት እርግጠኛ ነኝ። ሚኪም እነ አማኒ ምናምን አብነትም እዛ ጋር አለ። አዎ እሺ let's start it.
ሁለቱም ጽንሰ ሐሳብ ስለማይጠፋ ወደዚህ ስለሆነ ማልፈው አንዴ ያጠገባችሁ ያለው ሰው ደብተሩን ዝጉበት። በቃ አላልፍም። ወደዛ ሳልፍ ደግሞ ይንጥጽፉልኛ ትከተሉኛላችሁ ማለት ሐሳቡን በደንብ አርታችሁ ቴክስት ቡካችሁ ላይ ያለ ደብተራችሁ ላይ ያለ ተምራችሁታል ከዚህ በፊት። ግን እኔ አሁን በመነግራችሁ መንገድ ያዙት። በቃ ደግሞም እንደዚህም ሊነገራችሁ እርግጠኛ ነኝ። አይ ዶንት ኖ ግን ትይዙታላችሁ ብዬ አሁን አስባለሁ። በቃ እሺ ትይዙታላችሁ። አሁን በዓላማ ስለሆነ እዚህ ያላችሁ ትይዙታላችሁ። እሺ አንዴ ዝጉት። እሺ እስኪ ዝግት አድርጉት። እሺ እንደዚሁ አንዳንድ ጽንሰ ሐሳቦችን ላንሳላችሁ እዚህ ጋር። እንግዲህ ከዚህ በፊት በነበረን ክላስ ምስታስታውሱ ከሆነ ኦሆምስ የሚባል አንድ ፐርሰን አለ። ኦሆምስ አንድ ፕሪንሲፕል አስቀምጦልን ነበረ። ያ ፕሪንሲፕል ምንድን ነበረ? ለምሳሌ አለን እንደሆነም ኢፍ ዊ ሴ ለምሳሌ እዚህ ጋር R1 ብትኖረኝ፣ እዚህ ደግሞ ሬዚስታንስ 2 ቢኖረኝ፣ እዚህ ደግሞ R3 ቢኖረኝ፣ እነዚህ ሶስቱ የተገናኙት በሲሪስ ነው አይደል? ስለዚህ ቶታል ሬዚስታንሱን ፈልጉ ብንባል ዝም ብለን R ቶታል ኢዝ ኢኳል ቱ ማይ ዝጊው ነው በእናትሽ R2 ሲደመር ማን ነው R3 ነው። ይሄ ቶታል ሬዚስታንስ የምንፈልግበት ነው አይደል? ነገር ግን ለምሳሌ እዚች R1 ውስጥ ያለውን ቮልቴጅ ብትጠየቅ ወይም ፖቴንሻል ዲፈረንስ ብትጠየቅ V ማለት I ታይምስ R ነው። ኦhm ስለሆነ በመጠቀም ነው ማገኘው። I ማለት ለምሳሌ እዚህ ውስጥ ያለው ከሆነ V1 I1 ታይምስ what R1 አደርጋለሁ አይደለም እንዴ? V2ንም ብትጠይቅ እዚህ ውስጥ ድሮፕ የሆነንም ቮልቴጅ ብትጠይቅ I2 ታይምስ what R2 ነበር ማድረገው። እሺ ተውት። እንደው እዚህ ውስጥ ያለውን ከረንት ደግሞ ብትጠይቅ ከረንት ማለት V ኦቨር ምንድን ነው R ነው አልነበር እንደሚለው አይደለ? V ማለት V3 ናት፣ R3 ትኖረኛለች እያልን ኦሆም ስሎን በመጠቀም ነበር የምንሰራው። ኦሆም ስሎ በጣም ሲምፕል ለሆኑ ሰርኪቶች ብቻ ነበር የሚሰራው። ነገር ግን ዲስ ኦሆም ስሎ በጣም ኮምፕሊኬትድ ለሆኑ ሰርኪቶች ምላሽ አጣ። ፋይናሊ ሄዱና ይዘውት ኮምፕሊኬትድ ሆነ። ለምሳሌ አሁን ኮምፕሊኬትድ ነው። አሁን ቀጣይ ይዤ ማሰራችሁ ጥያቄዎች አሉ። በጣም ኮምፕሊኬትድ ናቸው። የመጨረሻ ኮምፕሊኬትድ ናቸው ማለት ኦቨር ኮምፕሊኬትድ ናቸው። ኦሆም ስሎ ለነዛ ምላሽ አጣ፣ ሶልቭ ማድረግ አልቻለም ማለት ነው። ፎር ኤግዛምፕል ዲስ ዋን ኢዝ ሶ ኮምፕሊኬትድ። እዚህ ጋርም በጨመር ትችላላችሁ። ከዚህ በፊት እኛ የምናውቀው አንድ ሶርስ ነበር አይደል? አንድ ቪ። አሁን ደግሞ ከአንድ በላይ ሁለት ሶርስ ኮምፕሊኬትድ ናል። ኮምፕሊኬትድ በሚሆንበት ሰዓት ላይ መልስ አጣ። ሶ በ1882 ኪርኮፍስ የሚባል አንድ ፐርሰን መጣ። ኪርኮፍስ እንግዲህ በጣም የሚታወቅበት ፀሐይን ወደ ምድር ያመጣ ፈላስፋ ተብሎ የሚታመን ነው። ፀሐይን ወደ ምድር ያመጣት ማን ነው? እሱ ነው፣ ኪርኮፍስ ነው። he brought the sun to the earth. how ከተባለ አንድን መሳሪያ I hope ባልሳሳት ስፔክትሮስኮፒውን I don't know ብቻ አንድን መሳሪያ ዴቨሎፕ ማድረግ ፀሐይ ላይ የሚገኙትን ኤሌመንቶች በጠቅላላ ፀሐይ ላይ የሚሄድ ሳያስፈልግ እንዲታወቁ አደረገ። ለምሳሌ ፀሐይ ላይ ሶዲየም አለ። ቀጠለ ደግሞ ፀሐይ ላይ ጎልድ አለ እና ፀሐይ ላይ ያለ ወርቅ እንደሆነ ወደ 23 ትሪሊዮን አካባቢ ነው። ትናንትና ማታኛ እንደሆነም ስብሰባ ላይ ቁጭ ብለን ፀሐይ ላይ ያለውን ወርቅ አንድ ትሪሊዮንኛውን ቢኖረን አለ ካላሙዲን እኩል ነበረን አለን ስናነሳው ነበር። እንዴት እናምጣው ፀሐይ ላይ ያለው ጎልድ? ፀሐይ ላይ ወደ 23 ትሪሊዮን ቶን አካባቢ ጎልድ ይገኛል። እንዴት ሰው ምድር ላይ ተቀምጦ ያንን ሊያክ ቻለ? እና በዚህም አማካኝነት ደግሞ የወርቅ ሜዳሊያ ተሸልሟል። ፀሐይ ላይ ወርቅ አለ ብሎ ካልኩሌት አርቶ በማምጣቱ የወርቅ ሜዳሊያ ብቻ አይደለም ብዙ ገንዘብም ተሸልሟል። እና ፋይናሊ ይሄንን ገንዘብ ይዞ ሄዶ ባንክ ውስጥ ለማስቀመጥ በሚሄድበት ሰዓት ላይ ሰውየው ገንዘቡን የሚቀበለው ባንከር ፀሐይ ላይ ብዙ ወርቅ እንዳለ ተናግረ ሽልማት እንዳገኘ ሰምቻለሁ፣ ብዙ ብር እንደተከፈለ አውቃለሁ። ሰው ታዲያ ፀሐይ ላይ ያለ ወርቅ ምንድነው ጥቅም? ወደ መሬት ማውረድ ካልተቻለ ምንም የሚጠቅም ነገር እኮ አልሰራህም አለው። here is the gold from the sun ብሎ ብሩን ሰጠው። ፀሐይ ላይ ወርቅ መኖሩን በማወቅ ያመጣሁት ብር ነው ይሄ ነው፣ ፀሐይ ላይ ያለ ወርቅ ይሄ ነው ብሎ ብሬን አስቀምጥልኝ ብሎ ሰጠው። በብዙ የሚቆጠር ዶላር ማለት ነው። እና here is the gold from the sun ኮት አለችው፣ በዛ ይታወቃል ኪርኮፍስ። ግን ከዛ በኋላ እያለ ሰውየው ፋይናሊ ሁለት ሲምፕል የሆኑ ሩሎችን አስቀመጠ። እነዚህ ሲምፕል ሩል እውነት ለመናገር ፈልስፏቸው ነው ማለት አልችልም። ኦብቪየስሊ የሰው ልጅ ቁጭ ብሎ ቢያስብ ናቸው፣ ምንም ፍልስፍና የላቸውም። ብታስቡ ቁጭ ብላችሁ ናቸው፣ ግን ተፈላሰፈ ብለን እንያዘው ብቻ። የመጀመሪያው ኪርኮፍስ ጃንክሽን ወይም ደግሞ ኪርኮፍስ ፖይንት ሩል በመባል ይታወቃል። ጃንክሽን ወይም ደግሞ ፖይንት ሩል እንለዋለን። ዲስ ኪርኮፍስ ጃንክሽን ሩል እንደነገርኳችሁ ፍልስፍና አይደለም፣ የነበረ ኮንሰፕት ነው። it's based on the laws of conservation of charge። ከዛ በመነሳት ኮንዘርቬሽን ኦፍ ቻርጅ ማለት የቻርጅ አለመለወጥ። ለምሳሌ እዚህ ቦክስ ውስጥ 50 ኮለምብ ኦፍ ቻርጅ ካለ በጥብጣችሁም ሲጨርሱ 50 ኮለምብ ኦፍ ቻርጅ ነው የሚኖረው። ወይም ደግሞ ለምሳሌ ወደ አንድ ቦታ 50 ኮለምብ ኦፍ ቻርጅ ብናስገባ ለምሳሌ ምናልባት 25ቱ የሆነ ነገር ሆኖ ሊወጣ ይችላል፣ ወይም 30ው 20ውም የሆነ ነገር ሆኖ ሊወጣ ይችላል። ዞሮ ግን የሚወጣው የገባው ነው። ያው የገባው ነው የሚወጣው አይደለም እንዴ? የገባው ራሱ ነው የሚወጣው። so based on conservation of charge አንድ ስቴትመንት አስቀመጠ። ምን አስቀመጠ? the sum of the current that entering a point
ወደ አንድ ፖይንት ውስጥ የሚገባው ከረንት ከሚወጡት ድምር ጋር እኩል ነው አለ። ምንም አሁን ይሄ እውቀት አያስፈልገውም፣ ግን ተረጋግቶ አየ ማስተዋል እንበልና እንዝጋው። based on the conservation of charge for example ይሄ ከረንት የሚሄድበት ዋየር አንድ አለ፣ ይሄኛው ከረንት እየሄደበት ያለው ዋየር ይሄ አለ፣ ይሄኛው ከረንት የሚሄድበት ዋየር ደግሞ ያለ ሶስት ዋየሮች አሉ አይደል? ሶስት ዋየሮች የት ነው የተገናኙት ብላችሁ እዚህ አትሉኝም አይደል? የት ነው የምትሉኝ? ይታያል እዚህ ነው አይደል? ወደዚህ ፖይንት ውስጥ እየገባ ያለው ማን ነው? እየገባ ያለው ማን ነው? ይሄ አይቱ ከፖይንቱ እየወጣ ነው እየገባ ነው። አይ3 እየገባ ነው እየወጣ ነው። አይ1 በቃ አይ1 እኩል ነው ከአይቱና ከአይ3 ጋር የገባው ከሚወጡት ጋር እኩል ነው። ይሄ ኪርኮፍስ ፈርስት ሩል ወይም ደግሞ ጃንክሽን ሩል ብለን እንጠይቀዋለን፣ ወይም ደግሞ ፖይንት ሩል አለ። ወይም ደግሞ ሞስት ኦፍ ዘ ታይም ሲቀመጥ ስለ ከረንት ስለሚያወራ ኪርኮፍስ ከረንት ሎ ኬሲኤል ጉግል ላይ ኬሲኤል ብትሉት ያወጣላችኋል ኢሚዲየትሊ። ኪርኮፍስ ከረንት ሩል በመባል ይታወቃል። ኪርኮፍስ ከረንት ሩል ከረንት ሎ ወይም ደግሞ ኬሲኤል በመባል ታወቃለች። የሚከብድ ነገር አለው የለውማ? የገባው ይወጣል። እስኪ ዝም ብዬ ልጠይቃችሁ አይባልም፣ ግን እንደዚሁ ፈልጌ ነው ያገኘሁት። እንደዚህ ቢባልስ ይከብዳቸዋል? ኧረ አይከብዳቸውም እነዚህ ልጆች እያልኩኝ ነው። ዝም ብዬ አየር ላይ ነው የምትነግሩኝ። እሺ አየር ላይ ይሄንን ካልኩሌት አታረጉትም። አየር ላይ ዝም ብላችሁ ትነግሩኛላችሁ። ፎር ኤግዛምፕል ሌትስ ሴይ ሂር ዊ ሃቭ 5 አምፒር and here we have 10 ampere and here we have current A ስንት ናት ውዶቼ? current A ስንት ነው? እነዚህ 5 እና 10 እየገቡ ነው ወደው ነገር እየወጣ ነው። ስለዚህ የሚወጣ ከሁለቱ ድምር ጋር እኩል ነው። ስለዚህ current A ስንት ናት ማለት ነው? 15። ትከብዳለች? አትከብድማ ጎበዞች። 15 አምፒር። ኦኬ ምናልባት እንደዚህ ቢቀመጥስ ኖሮ ደግሞ እንደዚህስ ደግሞ አርተን ብናስቀምጠው ሎኬት እስኪ ቺንም ትነግሩኛላችሁ። let's say this is 5 ampere and let's say this is 4 ampere and let's say this is 3 ampere and let's say this one is 2 ampere and let's say this one is IA. ስንት ናት current A? current A ኧረ እዩት። ስንት ነው? እሺ ይሄው አቅጣጫው። እሺ የገባውና የወጣው እኩል ነው አይደል? ማን እየገቡ ነው የሚታያችሁ? አኤ እየገባ ነው ጎበዞች። አኤ ሌላ እየገባ ያለ ማን ይታያችኋል? ሶስትም እየገባ ነው። ኦኬ ሌላ እየገባ ያለ ማንም የለም አይደል? እኩል ነው። የሚወጣ ማን ይታያችኋል? 5 4 2 አይደል? 5 ሲደመር 4 ሲደመር 2። ስለዚህ IA plus 3 አምፒር is equal to እነዚህ ቢደመሩ ይመጣሉ 11 አምፒር። 3 ነው ወደዛ ብትወስዱት IA is equal ስንት አምፒር ነው? 8 አምፒር ነው። የሚከብድ ነገር የለውም አይደል? we call this one Kirchhoff's junction rule ወይም ደግሞ Kirchhoff current law KCL ብላችሁ ያዙት ማለት ነው። እኔ KCL እያልኩ ነው ማሰራችሁ። በቃ ያዙት፣ አይከብድም። አሁን ደግሞ ሁለተኛው እናያለን። እሺ አይከብድም። ግዴታ ደግሞ ላይ አንድ ይገባል ማለት አይደለም። ለምሳሌ I1 እንደዚህም ሊሆን ይችላል። እሺ ምንም ችግር የለም። እሺ ምንም ግር እንዳይላችሁ። let's say this is I1 and let's say this is I2 and let's say this is I3 ማን ይገባው? I1 አይቶ አይደለም። ስለዚህ I1 ሲደመር I2 ከማን ጋር እኩል ነው ማለት ነው? ከI3 ጋር ማለት ነው። በቃ የገቡት ሰም ከሚወጣው ሰም ጋር እኩል ነው። ተስማማን አይደል? ኦኬ and the second rule is የምታስታውሱ ከሆነ ኦህምስ ሎ ላይ ኦህምስ ሎ ስለ ከረንትና ስለ ሬዚስታንስ አላወራም። ቲቸር ዳኒ ነው ዝም ብሎ ያወራው እንጂ ስለ ቮልቴጅ እና ስለ ከረንት ነው ያወራው። ቮልቴጅ እና ከረንት ቀጥተኛ ዝምድና አላቸው አለ። እኛ ግን ጨመርንበት ከረንት እና ሬዚስታንስ ኢንቨርስሊ ፕሮፖርሽናል ነው ብለን ደግሞ አይደለም እንዴ? ከዚህ በመነሳት ፎርሙላ ድራይቭ አድርገን እንጂ ምንድነው ስቴትመንቱን ብታነቡት at a constant temperature the voltage has directly proportional with the current voltage እና ከረንት ነው የሚያወራው። the same with that or the same with Ohms Kirchhoff also talks about current and voltage ስለ ከረንት እና ስለ ቮልቴጅ ነው ያወራው። አንደኛ ስለ ከረንት አወራ ይኸውና based on conservation of charge፣ ሁለተኛው ደግሞ ስለ ቮልቴጅ አወራ ማለት ነው። so and this one is based on conservation of energy. we know that conservation of energy ንም እናውቃለን። energy conservation of energy conserve አለመለወጥ የኤነርጂ አለመለወጥ ወይም መጀመሪያ 50 ጁል ከነበራችሁ መጨረሻ 50 ጁል ኦፍ ኢነርጂ ነው የሚኖራችሁ። እዚህ ጋር ቻርጅ ነው፣ እዛ ጋር ኢነርጂ ነው። እዚህ ጋር ለምንድን ነው ቻርጅ ሆነው? ከረንት ነው። እዚህ ጋር ለምንድን ነው ኢነርጂ ሆነው? ቮልቴጅ ነው። voltage is like energy or voltage is like pressure that push the charge አይደለም እንዴ? ከኢነርጂ ጋር አዛምደው ምን አለ? based on conservation of energy ለምሳሌ 50 ጁል ኦፍ ኢነርጂ ብትከቱ ከ50 ጁሉ ምናልባት
20 ጁል የሆነ ነገር ሊሆን ይችላል 30 ጁል የሆነ ነገር ሊሆን ይችላል 50 ጁል ኦፍ ኢነርጂ ከታችሁ 51 አታገኙ energies look like energies like god is neither created nor destroyed አይደለም ልክ እንደዛው 50 ጁል ከገባ የሚወጣው 50 ጁል ነው ወደ ተለያየ ነገር ይቀየር እንጂ ዞሮ 50 ጁል ነው የሚወጣው ተስማማናል based on that he states that the voltage supplied by the source supply የሚያደርገው voltage እያንዳንዱ ሬዚስተር ውስጥ ካለው voltage ጋር እኩል ነው the voltage supplied by the source is called electromotive force or E ትባላለች E electromotive force voltage እንደማለት ነው but the difference is electromotive force ማለት ከሶርሱ የሚወጣው ለምሳሌ ባትሪ ድንጋይ ያያዛችሁ ሽቦ ስታያዙ ከባትሪ ድንጋይ ውስጥ የሚወጣው ከሶርሱ ውስጥ የሚወጣው ከዚህ በፊት voltage እያልን ነበር ያለፍ ነው አይደል ባትሪ ድንጋይ ቢኖራልን ምናምን voltage እያልን ነበር ያለፍ ነው ግን this is not voltage this is electromotive force voltage ብለን የምንጠራው እዚህ ውስጥ ድሮፕ የምትሆነው voltage ብለን እንጠራታለን ከሶርሱ የሚወጣውን ግን we call it electromotive force so the cause for the charge to be in motion ቻርጆቹ እንቅስቃሴ ውስጥ እንዲሆኑ ምክንያት የሚሆነው እስከዛሬ ድረስ voltage ያልኩና ያወራችሁ አሁንም ጨምር voltage ሳይሆን ማን ነው ማለት ነው electromotive force እና voltage ወርሙስ ተመሳሳይ ናቸው electromotive force ግን ከሶርሱ የሚወጣው ነው ተግባባናል ከሶርሱ ውስጥ የሚወጣው ነው ልክ ቻርጆቹ እንቅስቃሴ እንዲጀምሩ ምክንያት ነው ከጀመሩ በኋላ ደግሞ እየገፋ የሚወስድ ሲቀንስ እዚህ የቀረው ሲገፋ voltage ብለን እንጠራቸዋለን so electromotive force ማለት voltage እንደማለት ነው ተግባባናል so in this case ምንድነው ስቴት ያደርገልን the voltage supplied by the source in a closed loop ነው የሚለን ለምሳሌ ስንት closed loop ይታያቸዋል እዚህ ጋር ስንት closed loop ስንት ዝግ የሆነ ነገር ይታያቸዋል ሁለት አይደል ይሄ አንድ ዝግ ነው ይሄ ሌላ ዝግ ነው አይደል ስለዚህ እዚች አንድ ሉፕ ውስጥ የሚኖረው ከሶርሱ የሚወጣውና በዚህ ሉፕ ውስጥ ድሮፕ የሚሆነው ቮልቴጅ ድምር እኩል ነው we will take a direction let's say this is loop 1 ሁሌ እኔ እንደዚህ ለማድረገው ለኔ ማስታወሻ ስትሉ ሁላችሁም ክሎክዋይዝ ተጠቀሙ አይ ካውንተር ክሎክዋይዝን ብትጠቀሙ ለውጥ የለውም ጥያቄ ደጋግመን እንሰራለን ምንም ለውጥ የለውም ይሄኛውንም ደግሞ ሉፕ 2 ብለን እንያዘው when we come to loop 1 ላይ ለምሳሌ loop 1 ላይ ሶርሳችሁ ማን ነው እዚህ ውስጥ ያለው ማን ነው ኢዋን ብቻ ነው ወይስ ኢዋንም ኢቱም አለ እዚህ መስመር ውስጥ ኢዋንም ኢቱም አለ ሁለቱም አለ አይደል ሶ ኢዋን እና ኢቱ አለኝ ማለት ነው ተመልከቷል ሶ ኢዋን ምንም ነገር እንዳትሉኝ እሺ ፕላስ ኢቱ ላለው ሌላ ሶርስ አላችሁ ያላችሁማ ኢዝ ኢኳል ቱ ላለው እሺ ስንት ሬዚስተር አለ እዚህ የመጀመሪያው ሉፕ ውስጥ እዚህ አንድ አለ ሌላስ እዚህማ አንድ አለ አይደል ስለዚህ እዚህ ውስጥ ድሮፕ የምትሆን ቮልቴጅ አለች እዚህ ውስጥም ድሮፕ የምትሆን ቮልቴጅ አለች አይደል ተስማማን አይደል እዚህ ውስጥ ድሮፕ የምትሆን ቮልቴጅ ማለት ነው ከዚህ በፊት ቮልቴጅ ማለት ከረንት ታይምስ ዋት ሬዚስተር አይደል እዚህ ውስጥ የምትገባው ከረንት ማናት i3 ሬዚስታንስ r1 i3 ታይምስ r1 ማለት ነው ያግባባናል i3 ታይምስ r1 ላለው እሺ ጨረስን ሌላስ የት አለ እዚህ ደግሞ አለ አይደል እዚህ ውስጥ i1 i3 i2 እናንተ ደስ ያላችሁ በሪ ሁሉም የሚዞሩት እንደዚህ ነው አሁን ይሄ አይደለም i3 እንደዚህ ነው የሚዞረው i2ም እንደዚህ ነው የሚዞረው አለቀ ወደ መጨረሻ ይሄዳሉ ወደ መጀመሪያው ነው የሚመጡት ማን ነው i3 ይገባላ ከዛ ይወጣል i2ም እንደዚህ ይገባል ይወጣላ በዚህ ውስጥ የሚወጡት ማን ናቸው i3 እና i2 እና i2 አንድ ላይ ሲደመሩ ማን ነበሩ ዞሮ ይሄ ገመድ ላይ ያለው ሬዚስተርና እዚህ ገመድ ላይ ያለው ከረንት i1 ነው በቃ i1 ነው በደፈናው እዚህ ገመድ ላይ አራለች እዚህ ገመድ ላይ ያለው i1 ስለሆነ በቃ i1 ነው እዚህ ውስጥ የሚገባው ምን በል ለምሳሌ በለው ምን ችግር የለም ቆይ መጣለው እዚህ ጋር ለምሳሌ 10 አምፒር ከሆነ ኦፖዝ አርክቱት 8ቱ ያልፋል ምናምን ልትሉ ነው አይደል ሬዚስተር አፌክት የሚያደርገው ቶታል ኔት ቻርጅ ነው እሺ መጣለው ላስት ታይም ሚስ አንስተናል የሆነ ታይም መሰለኝ ለምሳሌ አንስተናል አር1 አርቷልና ሲሪየስ ሲሆን ከረንት ተመሳሳይ አይደለም ማለት የሚፈሰው ተመሳሳይ ነው አይደል እንዴት እዚህ ጋር ይሄ ኦፖዝ ያደርገው ይለ እንዴ የሚቀረው አይደል የሚያልፈው የሚል ጥያቄ ይፈጠራል በኋላ መልስላችኋለሁ አሁን እዚች ገመር ላይ እቺ ሬዚስተር ያለችበት እዚህ ገመር ላይ ይታያችኋል እዚህ ገመር ላይ ያለችው ሬዚስተር አር2 ናት እዚህ ገመር ላይ ያለችው ከረንት i1 ናታ i1 ታይምስ r2 አንድ ቮልቴጅ ይሰጠኛል ማለት ነው አይመቸኝም ደግሞ ካላችሁ i3 ገባ መጣ i3 ወደዚህ ያለፈ አይደል ኦኬ i2ም በዚህ ያለፈ i2ም መጣ በአጠቃላይ እዚህ ውስጥ i3 እና i2 ይገባሉ i3 እና i2 አንድ ላይ ማን ናቸው ለና i1 ስለዚህ እዛ ጋር ደግሞ i1 ታይምስ what i1 ታይምስ r2 አለቀ this is loop 1 r2 አለቀ ይሄ loop 1 ነው
ሉፕ ዋለ የመጀመሪያው ሉፕ አይ አይደለም ዳኒ እንዳትሉ ዝም ብላችሁ ተከተሉ እሺ ሉፕ ቱ ላይ ልምጣ ሉፕ ቱ ላይ ደግሞ ስመጣ ሁለተኛው ሉፕ ስንት ሶርስ አላችሁ ሁለተኛው ሉፕ ላይ ተከታተሉኝ ኦንላይን ላይ ያላችሁ እሺ ግር እንዳይላችሁ ግር እንደሚላችሁ ስላወኩ ነው ስንት ሶርስ አላችሁ አንድ ማናችሁ ሳ ኢቱ ብቻ አይደለም ኤሌክትሮሞቲቭ ፎርስ 2 ሌላ የለኝማ ኢዝ ኢኳል ቱ ላለ እሺ ስንት ሬዚስተር አለ እዚህም ሬዚስተር አለ አይደል እዚህ ውስጥም ድሮፕ ይሆናል አይደል ይሄው ያለ 2 ያረ ሁለተኛው ሉፕ ኦኬ እዚህ ውስጥ ድሮፕ የምትሆነው ቮልቴጅ I3 ታይምስ what R1 ጎበስ I3 ታይምስ R1 ላለው I3 ታይምስ R1 ቀጥሉ ከዛስ እዚህ ውስጥስ R3 ታይምስ I2 ጎበስ ፕላስ I2 ታይምስ R3 አለቀ ይሄ ደግሞ ሉፕ ቱ ነው ማለት ነው but we have a sign convection ግን አለን የተስማማንበት ደሞም ተስማምተናል we know that electrons always flows from negative to positive but convectionally ግን ከፖዚቲቭ ወደ ኔጌቲቭ ነው የሚሄዱት አይደለም በትክክል ትራቨል የሚያደርጉት ከኔጌቲቭ ተነስተው ወደ ፖዚቲቭ ነው ተስማማንና ግን ከፖዚቲቭ ወደ ኔጌቲቭ ነው ፍሎ የሚያደርጉት ከሃይ ፖቴንሻል ወደ ሎ ፖቴንሻል የሚል ሐሳብ አነሳን ሶ የመጀመሪያው ሉፕ ላይ ይሄንን ዳይሬክሽን እንዲያርክተን ከወሰድን እንዲህ ስናረግ ተመልከቱት የመጀመሪያው look it አይደለ ከዛስ እዚህ ጋር ማላ እሺ እዚህ ማን አላችሁ I3 እሺ እዚህስ I1 አይደለም በቃ ይሄ ትንሽ ይትልቅ እንደዚህ ነው ሰራራ ይሄንን ዳይሬክሽን ብታዩት ይሄ ዳይሬክሽን ማለት እንዴት ይዞራል ማለት ነው እንዴ ነው የሚዞረው ቆይ እንዲህ ሲዞር ተመልከቱት ሲዞር በፖዚቲቭ ውስጥ ገብቶ በኔጌቲቭ ይወጣል ወይስ በኔጌቲቭ ገብቶ በፖዚቲቭ ነው የሚወጣው ትንሿ ኔጌቲቭ ነው የምታሳየው ረጅሙ ፖዚቲቭ ነው የሚያሳየው ሃይ ፖቴንሻል ቱ ሎ ፖቴንሻል ተመልከት እንዴት ነው የሚሄደው በፖዚቲቭ ገብቶ በኔጌቲቭ ነው ስለዚህ በፖዚቲቭ ገብቶ በኔጌቲቭ ሲገባ ቀነሰ ወይስ ጨመረ ቀነሰ አይደል ትልቅ ውስጥ ነበር ከዛ ሲወጣ ትንሽ ይሆናል አይደል ይታያችኋል አይደል ያዙት በዚህኛው አያያዝ ኦኬ ስለዚህ ይመጣና በፖዚቲቭ ገብቶ በኔጌቲቭ ሲወጣ always from positive terminal ከፖዚቲቭ አንስተን ወደ ኔጌቲቭ ውስጥ ከከተት ነው ኢን ኔጌቲቭ አርተን እንወስዳት ቀነሰ ኖ ፖዚቲቭ አርተን እንወስዳት ቀነሰ ጨመረ እንዲህ ሲዞር እሺ ሁለተኛ ታዞራል እሺ እኔ እንደዚህ ስለማዞር ነው እሺ አንዴ ኢዩ ክሎክዋይዝ ተመልከቷት እቺ ማለት ከዚህች እዚህ ዞራለች ማለት አይደለም እንዲቻለች ሙሉን አዙሩ ዝም ብላችሁ እንደዚህ ዙሩ ቤት ገብታችሁ ቤት እየወጣችሁ ነው በፖዚቲቭ ገብታችሁ በኔጌቲቭ ይወጣችሁ ነው አይደል እየጨመራችሁ ነው እየቀነሳችሁ ነው ከትልቁ ወደ ትንሹ ቀነሰ አይደል ኔጌቲቭ አርተን ነው የምንወስደው ኢን ስለዚህ እዚህ ጋር ስለመጣ ኢዋንን ምን አድርግቼ ነው የምወስዳት ማለት ነው ኔጌቲቭ አለቀ እሺ and ይሄ ዳይሬክሽን ደግሞ ከረንቱ ከሚሄድበት አቅጣጫ ጋር ተመሳሳይ ሆነ እዚህ ውስጥ የሚኖረው ቪን ይሄኛው ፖቴንሻል ፖዚቲቭ አድርግቼ ነው የምወስደው ለምሳሌ ይሄ አቅጣጫ ከኢዋን ጋር አንድ አይነት አቅጣጫ ነው ተቃራኒ አቅጣጫ ነው ከኢ3 ጋር አንድ አይነት አቅጣጫ ነው የተለያየ አቅጣጫ ነው ከኢ3 ጋር አንድ አይነት ነው ስለዚህ ኢስሪ ታለ ይሄ ነው አይደል ፖዚቲቭ ነው ማለት ነው አንድ አይነት አቅጣጫ ናቸው ኦኬ ከአይ1 ጋር አንድ አይነት ነው የተለያየ አንድ አይነት ነው አይደል ስለዚህ ምን አድርግቼ ነው የምወስደው ፖዚቲቭ አድርግቼ ነው የምወስደው ተቃራኒ ቢሆንስ ኔጌቲቭ አድርገው ነበር አለቀ ይሄ ሉፕ 1 ነው አሁን ሉፕ 2 ጋር ነው እጽፋለሁ እሺ ሉፕ 2 ጋር ነው ሉፕ 2 እስቲ እዚህ ጋር አለና እሺ ኢቷል እዚህ አለ የለም እዚህ አር3 ያለ እዚህስ ምን አይደል እዚህ አርቷልና አር1 እዚህስ I3 እዚህስ አይቱ አይደል አሁን እንደዚህ ቻርተን ነው ያሰርነው እስኪ ይሄንን ዙሪዩት ተመልከቱ ይሄንን ዙር በኔጌቲቭ ገብቶ በፖዚቲቭ ይወጣል ወይስ በፖዚቲቭ ገብቶ በኔጌቲቭ ገብቶ በፖዚቲቭ ጨመረ ቀነሰ ስለዚህ ምን አድርግሽ ነው የምወስደው ጨመረ ፖዚቲቭ ኢቱ ፖዚቲቭ ነው ኦኬ ካረንቱ ጋር ነው እንዲህ ሲዞር ከአይ3 ጋር ተመሳሳይ አቅጣጫ ነው ተቃራኒ አቅጣጫ ነው ተቃራኒ አይደለም ስለዚህ አይ3 የምሰራው ኔጌቲቭ አደርጋለሁ ከአይቱ ጋርስ ፖዚቲቭ አደርጋለሁ ጨርሻለሁ አለቀ በቃ ወይ ሉፕ ዋን ላይ ስንመጣ ቴንክ ዩ እሺ ኢዋንን ሰርተናል ሉፕ ዋን ላይ ስንመጣ እዩት ሲዞር ኢዋን ጋር በፖዚቲቭ ገብቶ በኔጌቲቭ ወጣ ቀነሰ ብለን ቀነሰ ነኝ ያልኩት እሺ ኔጌቲቭ ነው ቀነሰ አይደለም የሚባለው እሺ ኔጌቲቭ ነው ከዛ ኢቱ ጋር ስመጡ በፖዚቲቭ ገብቶ በምን ወጣ እሱ ጋርስ ቀነሰ ጀመረ እዚህ ጋር በፖዚቲቭ ገብቶ በኔጌቲቭ እዚህ ጋርስ
በፖዚቲቭ ገብቶ በኔጌቲቭ ጨመረ ቀነሰ ቀነሰ ምን አድርግቼ ነው የምወስደው ኔጌቲቭ አለቀ በቃ ይሄ ነው ትምህርቱ ይሄን ይመስላል find the current I1 I2 I3 በኦህምስ ሎ ልንፈታው አንችልም በጣም ኮምፕሊኬትድ ነው ግዴታ ኪርቾፍ ሩልን መጠቀም ይተበቅብናል so as you see it here we have two loop now በማሳያችሁ መንገድ ብቻ ስሩት we have two loop here let's say this one is the first loop 1 በቃ ለኔ መታሰቢያ እንዲሆን ሁሌ ክሎክዋይስ እንወስዳለን ዳኒ ኤን ክሎክዋይስ ኤን ካውንተር ክሎክዋይስ ባረግስ መብትሽ ነው እሺ በቃ ሁለቱንም ካውንተር ክሎክዋይስ ብታረግስ መብትሽ ነው አልጠላሽኝም ትወጂኛለሽ እሺ ግን እንደዚህ ለኔ መታሰቢያ ተመሳይ እንድንሆን እሺ በቃ ሁሌ እንደዚህ ስለምሰራ ነው ምንም ችግር የለም ኦኬ ሶ የመጀመሪያው አቦ ከርቹፍ ከረንት ሩል እሺ KCL ነው KCL ከርቹፍ ከረንት ሩል ወይም ደግሞ ኪርቹፍ ከረንት ሩል ማለት የገባውን ነው የወጣው ማለት ነው እስኪ ተመልከቱት እስኪ ማን ነው እየገባ ያለው ማን ነው እየወጣ ያለው አይቱ ይገባላ ማን ሲወጣ ይታያቸዋል አይቱ ገብቶ i3 እና i1 ሲወጣ አይደል ስለዚህ አይቱ ማለት የማንና የማን ድምር ውጤት ነው ማለት ነው የi1 እና የi3 ተግባባን አይደል በቃ አለቀ ይሄ KCLላችን ነው እሺ ጨረስነን አይቱም i1ም i3ም የለንም ሁለተኛው ላይ መጣለ ሁለተኛው ደግሞ KVL ኪርቾፍ ቮልቴጅ ሎው ተግባባን አይደል ወይም ደግሞ ይሄኛው ቅድም ያስቀመጥነው ሉፕ ሩል ማለት ነው ሉፕ ሩል ላይ ስንመጣ let's take the first loop የመጀመሪያው ሉፕ ሰዱ እስኪ ሉፕ 1 እንሰድ ሉፕ 1 ላይ ሶርሳችሁ ስንት ሶርስ አለ አንድ ሶርስ ሌላ ሶርስ አለ እዚህ የለማ ስለዚህ ይሄን ሶርስ ዳይሬክሽን እንደዚህ ነው አርሰዳችሁት ያው እንደዚህ እንዳዞርሽ እዚህ ጋር አባ እኔ እንደዛ ነበር ድሮ ምዞረው እንደዚህ ነው ዙሪያ ላይ አልኩ እንደዚህ ማለት ዙር ዝም ጥቅጥቁን ይዘ ክሎክዋይስ አይደል የዙር ዝም ማለት ሂድ በማን ቤት ገብቶ ቤት እየወጣ ነው በኔጌቲቭ ገብቶ በፖዚቲቭ ኔጌቲቭ ወደ ፖዚቲቭ ኮታልኝ ጨመረልኝ ቀነሰልኝ መውጫው ነው መውጫው ፖዚቲቭ ነው ስለዚህ ፖዚቲቭ አድርጌ ወስዳለሁ ማ 5V ይላል ተግባባን አይደል ሌላ ሶርስ የላችሁማ is equal to እዚህ ሶርስ ውስጥ ያለው ሁለት ሬዚስተር አለ አይደል ሁለቱ ሬዚስተር ውስጥ ካለው ቮልቴጅ ጋር እኩል ነው አለቀ እሺ እንሂድ እዚህች ውስጥ ያለው ከረንት ማን ይሄ ነው አይደል I2 ታይምስ ማን 1 ግን አክታጫውን ስታዩት ይሄ አክታጫ ከከረንቱ ጋር ተቃራኒ ተመሳሳይ ነው ስለዚህ ፖዚቲቭ ነው ማድረግ አይደል I2 ታይምስ what 1 አይደለም እንዴ እንቀጥል እዚህች ውስጥ የሚገባው I2 ነው I1 ነው I3 ነው እዚህች ውስጥ I3 አይደለም ኦኬ I3 ከወሰድነው አክታጫ ጋር ተመሳሳይ ነው አይደለም ዳይሬክሽን ነው እንደዚህ አይደል ወሰድነው ይሄው እንደዚህ ነው አብረው ነው የሚሄዱት ስለዚህ I3 ታይምስ what 2 ተስማማን አይደል ስለዚህ ይሄ ማለት 5 is equal to I2 times 1 is I2 2 times I3 is 2I3 ሁለት ቫሪየብል ነው አንድ ኢኩዌሽን ነው መልስ የለውም እተወዋለሁ እዚህ ጋር ኢኩዌሽን 1 ብዬ አስቀምጧል ከዛ ደግሞ ሉፕ 2 ጋር ገባለሁ ሉፕ 2 ጋር ነው እስኪ ሉፕ 2 ጋር ስትመጡ ምን ይታያችኋል ሉፕ 2 ጋር ስንት ሶርስ አላችሁ እናንተ በሉታ ሁለት ሶርስ አለ አይደል ማናማ ይሄው ሉፕ 2 ጋር ስንመጣ እስኪ እንምጣ እስኪ ይሄው እንዲህ ነው አቅጣጫችን አይደል እንዲህ ነው አይደል የምንዞረው ኦኬ እስቲ አላኛው ላይ በፖዚቲቭ ገብቶ በኔጌቲቭ ወይስ በኔጌቲቭ ገብቶ በፖዚቲቭ በኔጌቲቭ ወጣ ማለት ኔጌቲቭ ነው አይደል ኔጌቲቭ ስንት 5 እሳቶቼ ጎበስ እዚህ ጋር ኔጌቲቭ 5 እዚህ ጋርስ በኔጌቲቭ ገብቶ በፖዚቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ስንት 5 + 5 ሌላ ሶርስ አላችሁ is equal to ላለው ስንት ቦታ ድሮፕ ይሆናል እዚህ ውስጥ ሁለት ቦታ ድሮፕ አድርገናል አይደል ሁለቱም መስመሮች አሉት እዚህ ውስጥ ነው አይደል ሁለት ቦታ ድሮፕ ይሆናል እስኪ የዚህን ምን ነው ያው እዚህ ጋር ስትመጡ እዚህ ውስጥ የምትገባው ከረንት ማናት I1 አይደል ኦኬ I1 ተመሳሳይ አቅጣጫ ነው ተቃራኒ አቅጣጫ ነው ከኔ ተቃራኒ አይደል ስለዚህ ኔጌቲቭ I1 ሲባዛ በስንት በአንድ ኔጌቲቭ I1 ታይምስ አንድ ጨረስኩኝ እሺ እንዙር እዚህኛው ላይ ስመጣስ ተመሳሳይ ነው ተቃራኒ ነው ከዚህ ጋር ማር እንደዚህ ነው አምዞሮ ስለዚህ ኔጌቲቭ I2 ታይምስ what አንድ ኔጌቲቭ I2 ታይምስ ስንት 1 ይሄ ሁለቱ ስንት ይመጣል 0 ይሄ ኔጌቲቭ I1 ይሄኛውስ ኔጌቲቭ I2 አይደለም I1 ነው ወደዚህ ብታመጡት I1 ከስንት ጋር እኩል ነው ከኔጌቲቭ I2 ጋር ኦኬ ሁለት ቫሪየብል አንድ እኩል ይሆናል ሳይን መልስ የለውም ኢኩዌሽን 2 ልበለው ነገር ግን አንድ ነገር አሁን ማዛመድ ይችላል ምን ማዛመድ ይችላል ለምሳሌ እዚህኛው ኢኩዌሽን ውስጥ ማን አለ I1 እና I2 አለ እዚህኛው ውስጥ I2 እና I3 አይደል ሁለቱ ኢኩዌሽን ውስጥ ያሉት ማና ማን ናቸው በተመሳሳይ I2 እና I3 እንደኔ ያዙ እሺ ለምሳሌችሁ በጣም ውስብስብ ይላል 8 ከረንት ይሆናል ለዛ ነው 8 ከረንት ሲሆን ግራ ይገባቸው ኦኬ እዚህ I2 አለ እዚህም I2 አለ አይደል ስለዚህ መቀየር የሚጠበቅብኝ ማንና ማን ነው I1 እና I3 አይደል ስለዚህ አንዳቸውን መተካት ይችላልላችሁ ለምሳሌ I1 ማለት ምን ማለት ነው so from KCL ምንድን ነው የሚላችሁ I2 ማለት I1 plus ምንድን ነው
i3 ነው i1ን ወይም i3 ነው አይደል መተካት የፈለኩት i3ን ተካው ስለዚህ i1 ነው ወደዚህ ብታመጡት i2 i1 ከማን ጋር እኩል ነው ከi3 ጋር አይደል ስለዚህ ይሄን ማን ሰብስቲት ማድረግ ይችላል substitute into equation 1 ውስጥ እንክተተው equation 1 ምንድነው የሚላችሁ 5 is equal to i2 plus 2i3 5 is equal to i2 plus 2i3 ማለት ማን ነው i2 minus i1 አይደለም ስለዚህ 5 is equal to i2 plus 2i2 minus 2i1 5 is equal to i2 እና 2i2 3i2 minus 2i1 እንዲሁም ደግሞ i1 ከማን ጋር እኩል ነው ስለዚህ 5 is equal to 3i2 minus 2 times i1 ቦታ ማን መክተት ይችላል minus i2 አይደለም እንዴ ስለዚህ 5 is equal to 3i2 plus 2i2 ፖዚቲቭ ስንት ይመጣልኛው 5i2 i2 ስንት ይመጣል ማለት ነው i2 ስንት ይመጣል 1 አምፒር ጨረስን i2 1 አምፒር ከመጣ i1 ስንት ይመጣል i1 ማለት ኔጌቲቭ i2 ነው አይደል ስለዚህ i1 ስንት ይመጣል ኔጌቲቭ 1 አምፒር ጨረስን i1 ኔጌቲቭ 1 ከመጣ i3 ስንት ይመጣል i3 ማለት ማን ነው ብላችኋል ወይም ደግሞ i2 ማለት ማን ነው ብላችኋል i1 plus i3 i2 ስንት መጣላችሁ i2 1 ጎበዝ i1 is minus 1 plus i3 እቺ ወደዚህ ብትመጣ ስንት ይመጣል 2 አምፒር i3 አለቀ እሺ አንዴ ሁለተኛውን አብረን 3 4 5 እናንተ ተፈልጧላችሁ የደረሳችሁበት ቦታ ሲደርስ አንድ ላይ ተከተሉኛላችሁ እኒና ትክክል መሆናችሁን ያረጋግጣችሁ ነው አሁን እስከ ደረሳችሁበት ትክክል ናችሁ ወይ ገናነን ስላችሁ ገናነን እንደሆነም ቀሎ እንጂ የናማኒ ባልች እዚህ ጋር አንድ ኦፕን ነው ራሳችሁ ነው ክሎዝድ የምታረጉት ተዘጉትና ሌላ ሶርስ ሰጣላችሁ ሌላ ሉፕ ትጨምራላችሁ እንዴት ውስብስብ ያለ እንደሆነ ነግራችሁ አልችልም ስለዚህ ታቂዩት አንድ እንሂድ ብዙ ላሰራችሁ ነው ተመልከቱ ብዙ እየሰራችሁ ነው የምትሄዱት የመጀመሪያው ኪርቾፍ ከረንት ሩል አይደለም KCL እስኪ KCL እንጠቀም ተከተሉኝ አንዴ ነይ ህውዬ KCL እንጠቀም KCLን ስንጠቀም ማን እየገባ ነው ማን እየወጣ ነው ከረንቱ ላይ ስትመጡ ነይ ድል ማን እየገባ ነው ሉና ቀጥይ ማን እየገባ ነው እየወጣ ነው እየሄዱ ነው ወደዛ ማን እየገባ ነው ማለት ነው i3 መጥቶ ገባ i2 እና i1 ወጣ እንደማለት ነው አይደለም ስለዚህ i3 ማለት የማንና የማን ድምር ውጤት ነው የi1 እና የi2 በቃ አለቀ KCL KVL ላለው ቀጥላለሁ KVL ሉፕ 1 ልውሰድ እስኪ የመጀመሪያው ሉፕ ልውሰድ ይሄው የመጀመሪያው ሉፕ ይሄው ዳይሬክሽን ኦኬ ለዳኒ መታሰቢያ ይሄው እንደዚህ መታሰቢያ ሰው በቁም መታሰቢያ ይደረግልታል ችግር የለም እሺ ያሞረጥኩ ነው አይደለም እሺ በቃ እሺ እንቀጥል ይሄውና ይሄው እንዲህ እንዙራ ስንት ሶርስ አለኝ የመጀመሪያው ሉፕ ውስጥ ሁለት አይደል እንዲህ ስንዞር እንሂድ እዚህ ጋር በኔጌቲቭ ገብቼ በምን ረሞታው ስለዚህ የወጣበት ፖዚቲቭ አንድ አይደለም አንድ አደርጋለሁ እዚህኛው ላይስ በፖዚቲቭ ገብቼ በኔጌቲቭ ምን አደርጋለሁ ኔጌቲቭ ሁለት ሌላ ሶርስ የለኝማ እዚህ ኢኳል ቱ ላለው እሺ አሁን እዚህ ጋር ሬዚስታንስ አለ እዚህ ጋር ሬዚስታንስ አለ ሁለቱ ውስጥ ድሮፕ ይላል እንምጣ እስኪ እዚህ ውስጥ የምትገባው i1 ናታ እዚህ ውስጥ የምትገባው i2 ናት እየመጣች ነው አይደል i2 ልገባ እዚህ ውስጥ ደግሞ i1 ልገባ ነው እስኪ እንሂድ እስኪ እኔ የወሰርኩት አቅጣጫና i1 ተመሳሳይ ነው አይደለም ተመሳሳይ ነው ስለዚህ i1 ሲባዛ በ4 ፖዚቲቭ አይደል 4 times i1 እሺ እዚህ ጋር ስመጣ ከi2 ጋር ተመሳሳይ ነው ተቃራኒ ነው እኔ እንዲህ ነው አይደለም ዞሮ እኔ እንዲህ ስመጣ i2 እንደዚህ ያል ተቃራኒ ነው i2 times 3 አይደለም 3 i2 ያስማማል አንድ ሲቀነሱለት ኔጌቲቭ አንድ is equal to 4i1 minus 3i2 አንድ ኢኩዌሽን ነው ሁለት ቫሪብል ነው ከዚህ በላይ መሄድ አልችልም እዘጋዋለሁ እንደምሰራው ስሩልኝ እሺ እንደው በእናታችሁ እኔ እንደምሰራው ስሩልኝ በቃ እንደ አዲስ ሌላ አስተማሪ ነው የሚያስተምራችሁ አለ በቃ ቀጣይ ዩኒቨርሲቲ ገቡ በቃ ይዞላችሁ ይሄድ እሺ እንዲያዘልቅላችሁ ነው የምነግራችሁ ሉፕቱ እዛ የሚያስተምሯችሁን ስለማቀው ነው እየነገርኳችሁ ያሉት ሉፕቱ ላይ እንምጣ አሁንም ተመሳሳይ ብቻ ግራ እንዳይገባኝ ነው እሺ ልምድ ይሁንልኝ በቃ ሁሌ ግን እንዲህ ግዴታ ነው አይደለም እንዲህ ወሰርኩኝ ስንት ሶርስ አለ እዚህኛው ሉፕ ውስጥ ሁለት አይደለ ይሄም አለ አይደል እስኪ እንሂድ እስኪ እዚህ ጋር ልዙር መጣው እዚህ ጋር በኔጌቲቭ ገብቼ በፖዚቲቭ ወጣው ፖዚቲቭ 4 አይደለ ፖዚቲቭ 4 እሺ ቀጠልኩኝ እዚህኛው ውስጥስ በፖዚቲቭ ገብቼ በኔጌቲቭ ወጣ ኔጌቲቭ አንድ ሌላ ሶርስ የለኝማ እዚህ ኢኳል ቱ ላለው ቀጥላለሁ ኦኬ እዚህና እዚህ ድሮፕ ይሆናል እዚህ ውስጥ ምገባው i2 ናት እዚህ ውስጥስ ማን ነበረ i3 በቃ አንድ ገመድ ላይ አይደለ
ምናምን እዚህ ውስጥ የሚገባ i3 ወደዚህ ይሄዳል እንዴት እዚህ ውስጥ ይገባል? መብት ነው። ምን ታደርጋለህ? i1 እንደዚህ ይመጣላ። ይሄው i1 ገባ። i2ም እንደዚህ መጣ። i2ም ገባ። i1 እና i2 ማለት በአጠቃላይ i1 እና i2 ማለት ማለት ነው ያው ነው። ስለዚህ አንድ ገመድ ላይ በቃ እዚህ ሬዚስተር ያለበት ገመድ ላይ ያለው i3 ነው። i3 BLS እሺ፣ በጣም ጥሩ። እሺ፣ እንዲህ ልዞር እንዲህ ስዞር እኔ የወሰድኩት አቅጣጫ ከi2 ጋር ተመሳሳይ። ስለዚህ i2 ሲባዛ በማ በ3 ፖዚቲቭ 3 ታይምስ i2። እሺ፣ ዞርኩኝ። እዚህ ጋር ስመጣ i3 እና ይሄ አቅጣጫቸው ተመሳሳይ። ስለዚህ i3 ሲባዛ i3 ያለችበት ገመድ ማ 2 ሲደመረ 2 ሲባዛ i3 4 ሲቀነስ 1 3 is equal to 3 i2 ሲደመር 2 i3 ሁለት ቫሪየብል አንድ ኢኩዌሽን መልስ የለውም። ምን ብዬ ላይ ያዘው? ደግሞ ኢኩዌሽን 2 ብዬ ይዟል። 8 ሲሆን እንዴት ሶልቭ እንደምታደርጉ ነው እያሳያችኋል። አሁን ኢኩዌሽን 1 እና ኢኩዌሽን 2 ስመለከት ኮመን የሆነች ማን ናት? እዚህ i2 አላ እዚህም i2 አላ አይደል? ስለዚህ ልተካ የሚገባኝ ማን ነው? ወይ i1 ወይ i3 መተካት ነው። በቃ i1 እና i3 አይደል የሚለየው? ስለዚህ i3 ወይ በi1 መግለጽ ወይ i1 በi3 መግለጽ። ስመጣ ደግሞ i3 ደግሞ ማን ነው ተብያለሁ? from KCL i3 ማለት ማን ነው? i1 plus i2። ስለዚህ i3 መተካ ይችላል in terms of i1። ስለዚህ ይሄንን ሰብስቲቲዩት ማድረግ ሰብስቲቲዩት into ምን ውስጥ ነው ያለው? i3 ምን ውስጥ ነው ያለው? እዚህ ነው ያለው into equation what? equation ምን ውስጥ 2 equation 2 ምን እንደሚለው 3 እኮ ይላል 3 i2 ሲደመር 2 ይልና i3 ማለት ማን ነው? i1 plus i2 ይሄው ሊሄደው። ስለዚህ 3 is equal to ነጭ ቾክ የለኝም አማኒ 3 is equal to 3 i2 plus 2 i1 plus 2 i2 አይደለም። ስለዚህ 3 እኮ ይላል 3 i2 2 i2 ስንት i2 ይመጣል? 5 i2 here we have 2 i1 ከዚህ በላይ መሄድ አልችልም አይደል? ሊያዘው ይሄንን ደግሞ ኢኩዌሽን 3 ይበሉት። አሁን as you see it here ኢኩዌሽን 3 እና ኢኩዌሽን ማን ይመሳሰላሉ? i1 i2 አይደለም። ስለዚህ ኢኩዌሽን 1 እና ኢኩዌሽን 2 ይመሳሰላሉ። ሁለቱን ኮምባይን ማድረግ ማለት ነው። ሶ ናው ኮምባይን ኢኩዌሽን 1 እና ሶስተኛ ያገኙትን ሶ ኮምባይን ማንና ማን ኢኩዌሽን 1 እና 3 ላቀላቅል ተመሳሳይ ስለሆነ ኢኩዌሽን 1 ምንድን ነው የሚለው? ኦኬ -1 is equal to 4i1 -3 i2 ኢኩዌሽን 3 ያገኙት 3 እኮ ይላል 5 i2 ሲደመር 2 i1 በቃ ሁለቱን በሳይመልቲኒየስሊ መጨረስ። እዚህ ጋር i2 5 ነው፣ እዚህ ጋር i2 ስንት ነው? ሁለቱን ማመሳሰል ይከብዳል። ሁለቱን ለማመሳሰል ይሄንን በዚህኛው በ5 አባዛለሁ፣ ይሄንን በ3 አባዛለሁ። ይሄ በ5 አባዛው 15 ይሄ በ3 አባዛው 15 ሊጣፋ ይችላል። ሳይመልቲኒየስሊ ያወቃችሁ አይደል? ኦኬ ሁለቱም ግን ይቀላል። ይሄ 4 ነው፣ ይሄንን በስንት ባባዛው 4 ሊመጣ ይችላል። ስለዚህ ይሄን ሙሉ በሁለት ማባዛት። ከላይ ማን አለ? እኔ በፕላስ አባሴ መቀነስ ነው እንዴ? እናንተ ደግሞ ይሄ 4i1 ነው፣ ይሄኛው ኔጌቲቭ 4i1 እንዲመጣ በኔጌቲቭ እናባዛው። ጎበዞች ይሄው ወንደርፉል ትችላላችሁ። 4i1 ሲቀነስ 3i2 ከታችስ ይሄ በኔጌቲቭ 2 ሲባዛ ኔጌቲቭ 6 ይሄ በኔጌቲቭ 2 ሲባዛ ኔጌቲቭ 10 i2 ይሄ በኔጌቲቭ ሲባዛ ኔጌቲቭ 4i1 ልቀላቅላችሁ አይደል? ቀላቅሉ እስኪ ኔጌቲቭ 1 እና ኔጌቲቭ 6 ኔጌቲቭ 7 አይደል? 4i1 ሲቀነስ 4i1 ስንት መጣ? 0 ሁለቱ ተጣፋልኝ። ኔጌቲቭ 3 i2 እና ኔጌቲቭ 10 i2 ኔጌቲቭ 13 i2 ለማወቅ ለኔጌቲቭ 13 ለኔጌቲቭ 13 ይሄ በዚህ ጣፋ i2 ስንት መጣ? 7 13ኛ i2 7 13ኛ ከመጣ i1 እና i3 ማወቅ ይቻላል አይቻልም? አንዱን ኢኩዌሽን ምረጡ ደስ ያላችሁ። ኢኩዌሽን 1 ኢኩዌሽን 2 ኢኩዌሽን 3 ደስ ያላችሁ። i1ን ለማግኘት የትኛውን i2ን አገኘና ስለዚህ i1ን ለማግኘት ይሄን ውሰድ የመጀመሪያው ይላል ኔጌቲቭ 1 እኮ ይላል 4i1 ሲቀነስ 3i2 አይደል? ስለዚህ ኔጌቲቭ 1 is equal to 4i1 ሲቀነስ 3i2 ማለት ማን ነው ተብላችኋል? 7 ስንተኛ? 13ኛ። እንቀጥላ ከዛስ ኔጌቲቭ 1 እኮ ይላል አንተ ቾኮሌት አደረኩት ተሰጠኝ። እሺ ኔጌቲቭ 1 እኮ ይላል 4i1 ማይነስ 21 ስንተኛ? 13ኛ። እቺ ነው ወደዚህ ላንጣ ኔጌቲቭ 1 ሲደመረ 21 13ኛ ትሆናለች። ማን ቀረ በዚህ በኩል 4i1 ይሄን ለመደመር ከስራ እንዳለኛ እቺን በዚህ ባባዛ ኔጌቲቭ 13 እቺን በአንድ ባባዛ ፖዚቲቭ 21 ከስር ስንት አለች አይደለ? እንደዚህ አይደለም የምደምረው 4 ማን አለኝ እዚህ
I1 ኔጌቲቭ 13 እና 21 8 አይደለ 8 ፖዚቲቭ 8 21 ሲቀነስ 13 ማለት ነው 8 ስንተኛ 13ኛ ማ 4 I1 ለማወቅ በስንት ላባዘኝ በአንድ አራተኛ ይሄንስ በአንድ አራተኛ 4 በ4 ተጣፋ በ4 1 በ4 ሁለት I1 ስንት መጣ ማለት ነው I1 is equal to 2 13ኛ I1 እና I2 ከታወቀ I3 ይታወቃል አይታወቅም so from KCL የሚለኛል from KCL ምን የሚለው I3 ማለት ማን ነው ብሎኛል I1 plus I2 ነው አይደል I1 ስንት ነው ይመጣላችሁ ውዶቼ I1 ስንት መጣ 2 13ኛ I2ስ 7 13ኛ ስንት ይመጣል I3 9 13ኛ አለቀ The first one is KCL አይደል Kirchhoff current law rule እሺ እንደኔ የመጀመሪያው ይሄን ሉፕ 1 እንበለው አይደል ይሄ ሉፕ 2 እንበለው አንዳንዱ ደግሞ ሆን ብሎ ይሄ ሉፕ 1 ይሄ ሉፕ 2 ይላል መብቱ ነው ችግር የለብንም ዝም ብለን KCLን ስትመለከቱት የሚገባው ማን ነው የሚወጣው ማን ነው I3 ማለት ከማን ጋር እኩል ነው ከI1 ሲደመርማ I2 ጋር ከዛ ደግሞ KVL እላለሁ አይደል ሉፕ 1ን ሰሩልኝ እስኪ ሉፕ 1 ስንወስድ ሶርሳችን ማን ነው ብቻ አይደለም እስኪ እንሂድ እንዲየዞረን አይደለም ዞሮ ይሄው ልዙር በኔጌቲቭ ገብቼ በፖዚቲቭ ወጣ አይደለም from negative terminal to positive terminal ኮታ ፖዚቲቭ አርክቼ ነው የወጣውን ይይዛል እኔ ነኝ ያልኩት ያዙት እንደዛሽ መጻፋችሁም እንደዛ ነው ለመያዝ እኔ የምጠቀማቸው ቃላቶች እናንተ ትይዙት ዘንድ ነው አይምሮአችሁ ውስጥ እንዳይወጣ ነው እሺ እንጂ እንትን ነው አንዳንዱ ዝም ብሎ አይባልም እንደዚህ ይሄው በኔጌቲቭ ገባና በፖዚቲቭ ወጣ የወጣውን ይዛል የወጣው ፖዚቲቭ ነው ፖዚቲቭ ኦኬ ፖዚቲቭ ማ ይላልው ሌላ ሶርስ የለኝም is equal to ሁለት ቦታ ድሮፕ ይሆንልኛል በጣም ጥሩ እዚህ ውስጥ I2 ትገባለች እዚህ ውስጥ I3 ያለች እሺ ልዙር እሺ አንድ አይነት አቅጣጫ ነው 3 ሲባዛማ የሚባዛው ሬዚስታንሱ በከረንት ነው አንተ ሞቅ ብሎ 24ን በከረንት እንዳታባዛ ቮልቴጅ በከረንት እንዳታባዛሽ ሬዚስታንስ በከረንት ነው ከዛ ደግሞ ንዙር እዚህ ጋር አቅጣጫው ተመሳሳይ ነው አይደል እንዴ ነው አሜሮ ተመሳሳይ I3 ባማ ባር ፕላስ R ታይምስ ዋት I3 ከዚህ በላይ ሜዳ አልችልማ 1 2 3 ሶስቱንም አላውቅም ምን ልበለኝ እንዲ ዘጋውና እንዲታይ 8 ሲሆን አታዩም እባክን ሰውዬ እንደዚህ ዝጋውና ሉፕ ኢኩዌሽን 1 በለው ሉፕ 2 ላይ እንምጣ ስንት ሶርስ አለ አንድ ሶርስ አለ እንዲ እየዞርኩኝ ነው በኔጌቲቭ ገብቼ በምን ወጣው ፖዚቲቭ ይዛል አይደል 24 ሌላ የለኝም እዚህ ውስጥ እና እዚህ ውስጥ ድሮፕ ይናል እዚህ ውስጥ 6 ሲባዛ በማ በI1 እዚህ ነው ተቃራኒ ነው ተመሳሳይ ነው እንዲ ነው የሚሄደው እኔ እንዲ ሲሄድ እሱ እንደዚህ ይመጣላ ኔጌቲቭ ማ 3I2 ኦኬ እንደግሞ ኢኩዌሽን 2 ልበለው I1 I2 I3 እዚህ ማይቱ አለ እዚህ I1 ነው I3 ነው I1 እና I3 ተካካለው ምናም መብት ነው ግን የመጨረሻውን 10 ደቂቃ ማወራውን ነገር ሰማ ግን ታስተውላለህ ምን ትላለህ አረ I1 እኮ ተሰጥቶኛል I2 መፈለግ አይከብድም 24 is equal to 6 I1 ስንት ይሰጣ 3 ሲቀነስማ ስንት ይመጣል 18 ሲቀነስ 3 እቺ ነው ወደዚህ ብታመጣ 24 ሲቀነስ 18 is equal to negative 3 ስንት ይመጣል is equal to negative 3 I2 ለኔጌቲቭ 3 I2 ስንት ይመጣል ማይነስ I2 minus 2 ከመጣ I1 ይታወቃል already I3 ስሞክ ይቻላል and from KCL ምን እንደሚለኝ I3 ማለት ከማን ጋር እኩል ነው ከI1 plus I2 ጋር I1 ስንት ሰጥቷቸዋል 3 I2ስ ኔጌቲቭ 2 ስንት ይመጣል I3 ደግሞ 1 አምፒር in the circuit shown below determine E1 and E2 given ለዩልኝ እሺ ለዩልኝ I1 I2 ሰጥቷል ስለዚህ I1 I2 አልፈልግም I3 ማልጠይቁም E1 እና I2 ነው የጠይቁት ኦኬ ዝም ብዬ ለዳኒ እንዲሆን ዝም ብዬ ሉፕ 1 ይላለው and this one is loop 2 ላለው ምንም ችግር የለብኝም የመጀመሪያ ወስደው ግን Kirchhoff current law አይደለ
ኬሲኤል 3 i1 እና i2 ይገባል ብለናለች i3 ይወጣል ብላለች አይደል ስለዚህ i3 i1 plus i2 አይደል እሺ KVL ላይ እንምጣ ቮልቴጅ ሎ ላይ ደግሞ ስመጣ ሉፕ 1 ልውሰድ መጀመሪያ እስኪ ሉፕ 1 ስንት ሶርስ አለ ሉፕ 1 ውስጥ አንድ e1 ብቻ እንደዚህ ሲዞር በኔጌቲቭ ገብቼ በፖዚቲቭ ወጣ ፖዚቲቭ ነው አይደል ማድረገው ፖዚቲቭ e1 እሺ ቀጠልኩኝ ከዛስ እንዲህ ስመጣ ተመሳሳይ አቅጣጫ ነው ከi3 ጋር አይደል ማ 6 i3 እሳቶቼ ከዛ መጣው ከዛ ሄድኩኝ እንዲህ ሲሄድ እዚህ ውስጥ ድሮፕ ይላል ማን ነው እዚህ ድሮፕ የምትሆነው i1 አቅጣጫው ተመሳሳይ ነው አይደል ስለዚህ አንድ i1 ሲደመር 1 i1 ከዛስ እዚህ ውስጥም ድሮፕ ይላል አይደል እንደዚህ ዞር እዚህ ውስጥስ ማ 2 i1 እንቀጥል e1 6 i3 ፕላስ 3 ማ i1 ወይ ደግሞ i1 እና i2 ሰጥቶኛል i3 ይታወቃል ይሄንን እንዴት ታወቁኝ የመጨረሻው 10 ደቂቃ ላይ የሚወራው ነገር ስለምሰማ i3 i1 ስንት ነው 1/3 i2ስ 1/3 ይሄንን ስደምር 2 3 5/6ኛ በቃ ታዲያ ስለዚህ እዚህ መጨረስ ይችላል e1 6 ሲባዛ e3 ማለት 5/6ኛ ፕላስ 3 ታይምስ e1 ማለት 1/3 3 በ3 ተጣፋ 6 በ6 ስንት ቀረ እዚህ 5 እዛስ 1 ስንት ይመጣል e1 6 ቮልቴጅ e2 ሰራ ደግሞ ሉፕ 2 ልሰድ ቆይ ተይማኝ ነያ ሉፕ 2 ሉፕ 2 ላይ ስመጣስ ስንት ሶርስ አለኝ አንድ ሶርስ ግን በፖዚቲቭ ገብቼ ቤት ነው ይወጣል ስለዚህ ኔጌቲቭ 1 ይወጣል አይደል ኔጌቲቭ ማ e2 ሉፕ 2 አይደል is equal to አንድ ሶርስ ላይ ያለ ልቀጥል እንዲህ ስዞር ከi3 ጋር ተመሳሳይ ነው ተቃራኒ ነው ስለዚህ -6 i3 ከዛስ እዚህ ጋር ስመጣ ተቃራኒ ነኝ አይደል -7 i2 ከዛ እዚህ ውስጥም ድሮፕ ይላል አይደል ያርል ሶርሳች እዚህ ውስጥም ድሮፕ የምትሆነው ማናት አይናት እንደዚህ i2 ነው ይርቻላል እንደዚህ i2 ተቃራኒ ናት አይደል አሁን ከኔ ጋር እሷ እንዲህ ነው ሄደችው እኔ እንዲህ ነው የመጣው ተቃራኒ ነው i2 1 -1 i2 so this is going to be -e2 is equal to -6 i3 -7 i2 እና -1 i2 -8 i2 -e2 is equal to -6 i3 5/6ኛ i2 1/2 ስለዚህ -e2 is equal to 6 በ6 -5 አይደል ኔጌቲቭ አለች እዚህ ጋር ኦኬ እዚህስ በሁለት አንድ በሁለት 4 -4 -e2 is equal to -9 e2 ስንት ይመጣል 9 ገባችሁ አራቱን ስንመለስ እንሰራለን